አብዛኛው ተማሪ የሚሳሳተው ትልቅ ስህተት አለ። ገንዘብ ለመስራት የግድ ዲግሪ፣ ቢሮ ወይም ትልቅ ካፒታል ያስፈልገኛል ብሎ ማሰብ። እውነታው ግን አሁን ባላችሁ እድሜና ባላችሁ ሰዓት ብቻ ከማንም ጥገኝነት ነፃ መውጣት የምትችሉበት እድል በእጃችሁ ላይ ነው። ለአንድ አፍታ ቆም ብላችሁ በየቀኑ በስልካችሁ የምታጠፉት ሰዓት አስቡት። ያ የምታባክኑት ሰዓት ሌላ ሰው ሀብት እየገነባበት ያለ ውድ ንብረት ነው። ልዩነቱ እነሱ ያንን ሰዓት ወደ ምርት ሲቀይሩት፣ እናንተ ግን ወደ ፍጆታ እየቀየራችሁት መሆኑ ላይ ነው። አሁን ይህንን ፍጆታ ወደ ምርት የምትቀይርበትን የመጀመሪያውን መንገድ እንመልከት። እሱም የዲጂታል ክህሎት ሽግግር ይባላል። በአሁኑ ሰዓት በኢንተርኔት ላይ ትልቅ ተጽዕኖ መፍጠር የሚፈልጉ በመቶዎች የሚቆጠሩ የሀገር ውስጥ ድርጅቶች፣ አዳዲስ ዩቲዩበሮችና ቲክቶከሮች፣ ኮንተንት ክሪኤተሮች አሉ። የእነሱ ትልቁ ችግር ምን መሰላችሁ? ቪዲዮዎችን በጥራትና በፍጥነት የሚያዘጋጅላቸው ሰው ማጣት። እናንተ ይህንን ክረምት በሙሉ እንደ ካፕከት፣ ኬን ማስተር እና ሌሎች ያሉትን በመጠቀም የቪዲዮ ኤዲቲንግ ጥበብን ብትማሩ በሁለት ወር ውስጥ ለእነዚህ ድርጅቶች አገልግሎት መስጠት ትጀምራላችሁ። አንድ የቪዲዮ ኤዲቲንግ ስትለምዱ ደግሞ ቀጥሎ የሚመጣውን ፍላጎት ማየት ትጀምራላችሁ። ቪዲዮዎች የሚያምር የፊት ገጽ ወይም ተምኔል ያስፈልጋቸዋል። ይህ ደግሞ ወደ ግራፊክስ ዲዛይን ይመራቸዋል። የግራፊክስ ዲዛይን ክህሎት ለማወቅ ማስተርስ መያዝ አይጠይቅም። በካንቫ ወይም መሰል ነፃ ሶፍትዌሮች በመለማመድ በአጭር ጊዜ ውስጥ የሚስቡ ምስሎችን መስራት ትችላላችሁ። እሺ፣ አሁን ደግሞ ከዲጂታሉ ዓለም ወጣ ብለን አካባቢያችሁን በሌላ እይታ ተመልከቱት። በየሰፈራችሁ ያሉ ካፌዎች፣ ቡቲኮች፣ የግል ትምህርት ቤቶች ወይም አነስተኛ ፋብሪካዎች አሉ። አብዛኞቹ ሶሻል ሚዲያ ገጽ የላቸውም፣ ካላቸውም በስርዓት አይመሩትም። እናንተ ወደ እነዚህ ቦታዎች በመሄድ ምርቶቻቸውን በጥሩ ስልክ ፎቶ በማንሳት በየቀኑ ማራኪ የሆኑ ጽሁፎችን በማዘጋጀት ገጻቸውን ማኔጅ እንድታደርጉላቸው መጠየቅ ትችላላችሁ። ይህ ሶሻል ሚዲያ ማኔጅመንት ይባላል። ለነሱ አዲስ ደንበኛ ታመጣላችሁ፣ ለእናንተ ደግሞ ወርሃዊ ቋሚ ገቢ ይፈጠርላችኋል። በአንድ ድርጅት ብቻ አትወሰኑ። ገቢያችሁን ማሳደግ ከፈለጋችሁ 3 ወይም 4 ድርጅቶችን በአንድ ላይ በመያዝ በክረምት መጨረሻ ላይ የራሳችሁን አነስተኛ ኤጀንሲ መመስረት ትችላላችሁ። የእነዚህን ድርጅቶች ገጽ ማኔጅ ስታደርጉ የደንበኞችን አስተያየት ታነባላችሁ። ደንበኞች የሚፈልጉት ነገር ግን ድርጅቱ ያላቀረበውን ክፍተት ታያላችሁ። ያንን ክፍተት ደግሞ እናንተ በሌላ መንገድ ልትሞሉ ትችላላችሁ። ከዚህ ባለፈ ደግሞ በትምህርታችሁ ጎበዝ የሆናችሁበትን መስክ አስቡት። በ9ኛ በ10ኛ ወይም በ11ኛ ክፍል የተማራችሁትን ትምህርት በሚገባ የምታውቁት ከሆነ ከእናንተ በታች ላሉ ተማሪዎች ለቀጣይ ዓመት የሚያዘጋጃቸው የማጠናከሪያ ትምህርት ወይም ደግሞ ቱቶሪያል መስጠት ትችላላችሁ። ይህንን ስል በቤት ውስጥ ወይም በግል ማስተማር ብቻ ሳይሆን አጫጭር ማጠቃለያ ወይም ሳመሪዎችን በፒዲኤፍ መልክ በማዘጋጀት በቴሌግራም ቻናሎች ወይም ደግሞ በዲጂታል ማርኬት በሚሰሩባቸው ዌብሳይቶች በጣም በትንሽ ዋጋ ለብዙ ተማሪዎች ማድረስ ትችላላችሁ። ይህ እውቀት ገበያ ይባላል። አንድ ጊዜ የጻፋችሁት ማጠቃለያ ወይም አንድ 50 ገጽ የጻፋችሁት ወረቀት እናንተ በምትተኙበት ሰዓት እንኳን በየቀኑ በመቶዎች በሚቆጠሩ ተማሪዎች ሲገዛ ያድራል። ዛሬ ባለንበት ዘመን ስራዎችን ከበፊቱ በበለጠ ፍጥነት ለመስራት የሚያስችሉ የቴክኖሎጂ መሳሪያዎች አሉ። አርቲፊሻል ኢንተለጀንስ ወይም ኤአይ እንደ ረዳት ከተጠቀማችሁት የእናንተን የማምረት አቅም በ10 እጥፍ ትጨምራላችሁ። ጽሁፎችን ለመጻፍ፣ ሀሳቦችን ለማመንጨትና ለደንበኞቻችሁ የሚሆኑ እቅዶችን ለማዘጋጀት እነዚህ ነፃ መሳሪያዎች መጠቀም ትችላላችሁ። ስራውን የሚሰሩት እነሱ ሳይሆኑ እናንተ ናችሁ። ነገር ግን እናንተን ፈጣንና ቀልጣፋ ያደርጓቸዋል። የሚቀጥለው ትልቁ ሚስጥር የትርጉምና የጽሁፍ ስራዎች ላይ ነው። ብዙ የሀገር ውስጥ ድርጅቶች የእንግሊዝኛ ይዘቶችን ወደ አማርኛ ወይም የአማርኛ ይዘቶችን ወደ እንግሊዝኛ መተርጎም ይፈልጋሉ። ይህንን ለማድረግ የቋንቋ ችሎታችሁንና የቴክኖሎጂ እገዛን በማጣመር ከፍተኛ ጥራት ያላቸውን ስራዎች ማቅረብ ትችላላችሁ። ቭሎገሮች፣ ድረገጾችና የማህበራዊ ሚዲያ ጽሁፎች በሙሉ እናንተን ይፈልጋሉ። ስራ ፍለጋ መዞር አይጠበቅባችሁም። ስራው ወዳለበት ዲጂታል መድረክ መሄድ ብቻ ነው የሚጠበቅባችሁ። እያንዳንዱ የጻፋችሁት ገጽ የራሳችሁን የመጻፍ ብቃት እያሳደገላችሁ ይሄዳል። አሁን ደግሞ ስለ አፊሊየት ማርኬቲንግ ወይም አጋርነት እናውራ። ይህ ማለት የሌሎችን ድርጅቶች ምርት ወይም አገልግሎት በማስተዋወቅ ከሚሸጠው ላይ ኮሚሽን መቀበል ማለት ነው። ይህንን በስልካችን እንዴት መስራት ይቻላል? በርካታ የኦንላይን ገቢዎች፣ የልብስ መሸጫዎችና የኤሌክትሮኒክስ እቃዎች አከፋፋዮች አሉ። የእነሱ ምርቶች ፎቶና መግለጫቸውን ወይም ፖስት የሚያደርጉትን በመውሰድ የራሳችሁ የቴሌግራም ቻናል ወይም የቲክቶክ አካውንታችሁ ላይ ማስተዋወቅ ትችላላችሁ። ሰው በእናንተ በኩል ሲያዘዝ
እናንተ ከሻጩ ላይ የተወሰነ በመቶኛ ታገኛላችሁ ወይም በፐርሰንት ታሰብላችኋል። እቃውን መግዛት፣ ማከማቸት ወይም ማጓጓዝ አይጠበቅባችሁም። የእናንተ ስራ መረጃውን ፍላጎት ካለው ሰው ጋር ማገናኘት ብቻ ነው። ይህ ምንም ካፒታል ሳይኖራችሁ የንግድ ዓለም ውስጥ የምትገቡበት ትልቁ በር ነው። በዚህ ሁሉ ሂደት ውስጥ ግን ልታስቀሩት የማይገባ አንድ ትልቅ ህግ አለ። እሱም የታማኝነትና የጥራት ህግ የሚባለው ነው። መጀመሪያ አካባቢ የምታገኟቸው ስራዎች በትንሽ ክፍያ ሊሆኑ ይችላሉ። ነገር ግን ዓላማችሁ በመጀመሪያው ቀን ባለሀብት መሆን ሳይሆን የስራ ጥራታችሁን ማሳየትና ስማችሁን መገንባት ወይም ራሳችሁን ብራንድ ማድረግ ነው። አንድን ደንበኛ በሚገባ ካገለገላችሁ እሱ ሌላ 3 ደንበኛ ይዞላችሁ ይመጣል። በአሁኑ ሰዓት አንድ የነበረው ደንበኛችሁ በመጨረሻ ወይም በዚህ 2 ወር መጨረሻ ላይ ወደ 10 ሊያድግ የሚችለው በዚህ ምክንያት ነው። አሁን ደግሞ ጊዜያችሁን እንዴት ማስተዳደር እንዳለባችሁ ክረምት ነው ብሎ ቀኑ ሙሉ መተኛት ወይም ደግሞ ቀኑ ሙሉ ስራ ላይ ብቻ ማሳለፍ አይጠበቅባችሁም። ሚስጥሩ ወጥ መሆን ላይ ነው። በየቀኑ 2 ሰዓት ብቻ ለዚህ ዓላማ ብታውሉ በሳምንት 14 ሰዓት ይሆናል። ይህ ሰዓት አብዛኛው ሰው በፊልምና በጨዋታ የሚያሳልፈው ሰዓት ነው። እናንተ ግን የወደፊት መሰረታችሁን እየጣላችሁበት ነው። በዚህ ጉዟችሁ ላይ ሊገጥማችሁ የሚችለው ትልቁ ፈተና ፍርሃትና ነገ ጨምራለሁ የሚል ማዘግየት ነው። አብዛኛው ሰው ፍጹም የሆነ ጊዜን ይጠብቃል። ፍጹም የሆነ ጊዜ ግን የለም። ባላችሁ ስልክ፣ በምታውቁት እውቀትና ዛሬ ባላችሁ ሰዓት መጨመር አለባችሁ። የመጀመሪያው ስራችሁ ፐርፌክት ላይሆን ይችላል። ነገር ግን መጀመራችሁ በራሱ ከሌሎች ተማሪዎች አንድ እርምጃ ወደፊት ያደርጋችኋል። በክረምቱ መጨረሻ ላይ ገንዘብ ብቻ ሳይሆን የትኛውም ትምህርት ቤት የማይሰጣችሁን የራስ መተማመንና የተግባር እውቀት ይኖራችኋል። በጥቅምት ወር ወደ ትምህርት ቤት ስትመለሱ የኪስ ገንዘብ ከወላጆቻችሁ የማትጠይቁ፣ የራሳችሁን ፍላጎት በራሳችሁ የምታሟሉና ከሁሉም በላይ ደግሞ የወደፊት ህይወታችሁን እንዴት መምራት እንደምትችሉ የተረዳችሁ ስትሆኑ የሚኖራችሁ ስሜትና በራስ መተማመን። ይህ ስሜት የሚገኘው አሁን ላይ በምትወስኗት ውሳኔ ብቻ ነው። ክረምቱን የንባብ የልምምድና የስራ ወቅት አድርጉት። ዛሬውኑ የመጀመሪያውን እርምጃ ውሰዱ። ክህሎታችሁን ምረጡና አካባቢያችሁን እዩ። ከዛም መስራት ጀምሩ። መልካም እድል። ቻው።